በመድኃኔዓለም በመታምኑት አምላክ ወይ በሰይጣናችሁ ጂጂ አትገርምም ናፈቀኝ የኛ ቤት ጨዋታ ቁርስ መሳራት የምየፈገግታ ዘመድ አዝማዱ ጨዋታ ወካ አንተዬ የጠላው በኔ ላይ ጠጅ በኔ ላፍቶ መጣ እንግዳ ሰክሮ ሳይጣላ አያና ድማሙ አያና ድማሙ አያና ድማሙ አያና ድማሙ አባይ ወደ አማዶ ትንሽ ሀገር ነች አይደል ጂጂ ድባብ ነች አይደል ከመቃብር በላይ ስም ይቀራል ብሎ ፍቅርና ጀግንነት ያውቅበታል ወሎ ወሎ ልበሰፊ መተኛ ድንኳን አባጋሪ ፈራል እንኳን አምላኩን የራሳሊ አገር የሴሩ ጓንጉል ይሾማል ይቀባል አቡን ይመስል አሊማ ብላች ውስኪ ስሟን ጥሩ ናና አይደለም የተው ልጅ ክብሩ እንዴት ነሽ የምወድሽዋ እንዴት ነሽ የኔ ሰለውላዋ የአገሩ አርካል እኮ ሀገረ መንግስት አራጨብ እንደው ግን የልዑል አሁን የህይወት ፍልስፍና ምንድን ነው? ነፃ መሆን ነው። እንደዚህ ግን ደስ አልልም። የተጨነቀ መንፈስ የለብኝም። ኢነርጂ ይጋባል አይደል? አሁን ደስ ይላል፣ ፊታችሁ ደስ ይላችኋል፣ ትገረማላችሁ፣ እኔ ምናምን ትላላችሁ። ይሄ ኢነርጂ ነው። አንዳንዱ ጥበብ ከምን ይጀምራል ስትለው ከጥለት ይላል እና ይመጣና አንዳንዱ ደግሞ ሀብታም መሆን ይፈልጋሉ። እንግዲያውስ የሀብታም የመሆንን ጥበብ 10 ነጥቦች የሚያስቀምጠውን መጽሐፍ በጃፋር መጽሐፍ ያገኙታል። የህይወትን ፍልስፍና ጥንቅቅ አድርጋችሁ ይህንን መጽሐፍ ካነበባችሁ ሀብታም ትሆናላችሁ ካለ በኋላ ለካ መጽሐፉን ያሳተመው ሰውዬ ነው ሀብታም የሆነው። ይሁን እንዳለ ገዝቶ መጽሐፍታም ይላል። መፍትሄ ራስህ ጋር ሀብታለ። የራስን ጥበብ ውስጥህን አዳምጥ። ገብቷል። እኛ እኮ ወርቅ እኮ ነን እንዴ። እኔ የሆነ ስቱዲዮ እጅ በቃ እሺ፣ እንዴት በቃ ማለት አንዳንዴ ድንዛዜ አልበዛም ወይ መፋዘዝ እንደዚህ ራሴ ሬጌ እያለኝ ማለት ነው። የሆነ የደከመ ስቱዲዮ እጅ አባ ሬጌ ያለሽ ለካ ራሴ ሬጌ ነኝ። አየህ የራሴን እንዳላይ እኮ ነው አንዳንድ ነገር የሚከልለው። ይሄንን ግፈፍሽ ሁላችሁ ይሄ ፍርሃት ምናምን አውጡ ከውስጣችሁ ኢነርጂያችሁን ምናምን ነገር እና ደግሞ ብዙ አሁን እንደ ፊልም የሚዘባርቃል። ስለዚህ ብዙ ከሰው ጋር ምናምን ጋር በጋብ እያደረገ ምን አለ መሰለሽ ይላል። ምንም የለም ምን ያዝናናል ሰው እንደ ሰው የሚያዝናናለን ባለም እኮ ሰው ባለም መድረክ ማለት ነው። እኔ የመጨረሻ ተፈጥሮ ጋር ነው የምኖረው። የሰው ካራክተር ሁሉ እኮ ያስቃል። በጣም የሚገርሙ ብለህ የምታስባቸው 3 ዘፈኖች ተናገሩ ይባል እነማን ተናገራል? የመጀመሪያው የሚገርመኝ የኢዮብ መኮንን ነቅቻለሁ። ብዙ ይገርማል። ኤልያስ ስለምን አሁንም እላለሁ ምን ታመጣላችሁ? ከኤልያስ ስራዎች በላይ የሚገርም ነገር ምን አለ? አሁን ዘሪቱ ትገርማለች። የነቅቻለሁ ከዘፈኖች ብዙ አሉ። በእኔ ኮኔክሽን እኔ እንደማቀው ጥልቀት 2-3 ብትለኝ 30 አይበቃኝም። ግን ወፍዬ የመጀመሪያው ዘፈን ነው የኔ ምርጫ። ሙሉጌታ ተስፋዬ ዘፈን በዛ ደረጃ ዘፈን የሰማን ሰዎች አሁን የምንሰማው ጉድ ብታልፉ ነው የሚሻላችሁ። እውነት ትውልዱ እየጫጨ ነው እኮ። ነውር ተኩላ ወጣች በሚዲያ ስለዚህ አሁን አንዱ የኢዮብ ነው ነቅቻለሁ፣ ሁለተኛው የኢዮብ ነቅቻለሁ ይገርመኛል። ወፌ ቴዲ አፍሮ የኃይለ ሥላሴ ዘፈን ግርማዊነቱ ይገርሙ ናቸው። ኮምቢኔሽናቸው ያስደንቃል። እሺ ደግሞ አሁን በዚህ እድሜ ስለ 3 ሰዎች አፍ ሞልተህ ተናገር ስለማን ትናገር? ስለ ኤልያስ መልካ 1 በላ 1 ስለ ኤልያስ መልካ 2 ስለ ኤልያስ መልካ
በጣም በልብህ ውስጥ ተጽፏል እሱ በጣም ይገርማል ይጻፍ ይመጻፍ ያለበት ሰው ነው ወደፊት ገና ይምዘገዘጋል አሁን አይምሮ ላይ የመጣውን አንድ ያንጎራጎር የኔ ዘፈን ከዘፈን ደጃችን ፊት ለፊት ሆነና መውጫ መመለሻው ጎዳና ቤቴ እንኳን ልቤን ባሳረፈው ይታያል ያንቻል ተቆለፈው ሳልጠራ ለምን ትመጫለሽ መግደፌን መስነፌን ስላየሽ በርሽን አይኔን ስላየሽው ወፎቹን አረባካችሁ ፊት ለፊት ሆነና መውጫ መመለሻው ጎዳና ቤቴ እንኳን ልቤን ባሳረፈው ይታያል ያንቻል ተቆለፈው መድኃኒዓለም እኔ ከልቤ ነው የማወራሽ ደግሞ ይሰራል የማወራው እግዚአብሔር ኢትዮጵያ የመጨረሻ ትልቅ ሀገር ነች ገነት ነች አልገባንም ኢትዮጵያ ውስጥ ወደ ባላገሩ ምናም ስትሄዱ የሰው ልጅ ሊኖር የማይችልበት ቅዝቃዜ ውስጥ ይኖራሉ ወደ ሰሜን ሸዋ ምናም ስትሄዱ አፋር ላይ የሚኖር አፋር አለ ያንን ሙቀት ይቋቋማል ምንም አይነት የቴክኖሎጂ ማሞቂያም የላቸውም ማቀዝቀዣም የላቸው አየሩም የሚገርም ነው ብዙ ነገር አለው ማዕደን ያላት ሀገር ነች ድሆች አይደለንም እሺ የሚያስቅ እኮ ነው አፍሪካን ዳይመንድ ወስደው ዘሪቸስት ካንትሪ የሚሉን ደንቆሮ ነጮች አሉ እርስ በርሳችን ደግሞ አብረን አንድ መሆን ባለመቻላችን የሰይጣን መጠቀሚያ ሆነን የባዕድ ሀገር መነገጃ ሆነን በመድኃኔዓለም በመታምኑት አምላክ ወይ በሰይጣናችሁ ተውን የኢትዮጵያ ህዝብ ደሃ አልነበረም ህዝቡም ክፉ አይደለም አዲስ አመት ከሆነ በቃ በእግዚአብሔር በሰላም አውሎ ያሳድረን መድኃኔዓለም እኔ እኮ መጥቼ ፎግሬ መሄድ አላቃተኝም ግን ቢያንስ የሆነ ሐሳብ እንኳን ላቅርብ እንጂ እኔ ደከመኝ ማልቀሱም ደከመኝ መሳቁም ደከመኝ ብዙ ነገር ነበር ያለን ጥቂት ባለጌዎች ናቸው ያበላሹ ያሉት ሙዚቃ ልሰራ ስል የገዛ አርቲስቱ ጓደኛ የሆነ ነገር ተደርጎ አረበ መድኃኔዓለም ሁሉም በራሱ እምነት ይኑር በቃ በሰላም እንኑር በቃ እንደው ስንጣላም እስቲ እንደው ጎረቤትም አይስማብን መርጦ የተፈጠረ ያለ ይመስል አንቺ ነሽ አካሌ እኮ ብያለሁ እኔ መሸለም እኮ አለብኝ ሰው ነው ሀገር ማለት ተራራና ጋራ አይደለም ብዬ ዘፍኜ እኮ ዝም የተባልኩ ልጅ ነኝ የሰው ልጅ ነው ክብር ጋራና ተራራ የትም አለ አረ ማስመሰሉ ይብቃን እንዴ ተዋረድን እኮ መድኃኔዓለምን ተዋረድን የለንም እኮ ጸጋው ያለው እኛ ጋር ምን ለምነው እኛ ስስቅም ፖለቲካ ሳለቅስም ፖለቲካ ጠርተው ያሶሩሃል ከዛ ተቆርጦ ይወጣል እግዚአብሔር ኢትዮጵያን ይባርክልን 2018 ችጋርን ዘረኝነትን ቆሻሻ ነገርን ያውጣልን መድኃኔዓለም ያውጣልን ወሸካቢና ሳኒታሻ ወንዘምን ጥዋ ሜዳ ጋራ